ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ውድ የቅመሟ ኢትዮጵያ ቤተሰቦች ደህና ናችሁ አላችሁ ወይ? ተጠፋፋን። እንዴት ናችሁ? እዚህ ጋር ኩሳ አለ። ኩሳ ይባላል በአረበኛ ማለት ነው። ይሄ ጥቁሩ ደግሞ በትንጃል ይባላል። እና ቪዲዮ ላይ እየቆፈርኩ እየሰራው እንዳሳየኋችሁ ማለት ነው። ዛሬም እየሰራው ነው። እዚህ ጋር ፈንድሻ አለኝ። ፈንድሻዬን እየበላው። ማን ነው ግን እንደኔ ፈንድሻ የሚወድ? ፈንድሻ ፈንድቶ ምናምን ቁጭ ብሎ መብራት አጠፋፍቶ ምናምን ሙቪ እንደዛ ነበር። ምን ዋጋ አለው? አሁን በስራ ተጠመድን። ዛሬ የሆነ ነገር ትንሽ አሳዝኖኝ መጥቻለሁኝ። እሱ ምንድነው? ከ3 ቀን ነው ከ4 ቀን በፊት ባልሳሳት የሆነች ልጅ እዚህ ጆርዳን ውስጥ ራሷን አጠፋች ብለውኝ በጣም ማዝኜ በጣም ተሰምቶኝ የእውነት ለመናገር ለ2 ቀን ለ3 ቀን ያህል ከጭንቅላቴ ሁሉ ላወጣት አልቻልኩም ነበርና በጣም አሳዝናኝ ነበረ። ራሴን በሷ ቦታ አድርጌው ምን ተፈጥሮ ይሆን ብዬ በጣም አዝኜ ነበር። እና እንግዲህ ነፍሷን ባጸደ ገነት ያኖርልን። ብዙ ጊዜ ብዙ እህቶቻችን የስደት እህቶቻችን ተስፋ መቁረጥ ላይ ናቸው። ተስፋ እየቆረጥን ነው። ለምን እንደሆነ አላውቅም። በቃ በትንሽ ደቂቃ ሰይጣን በጭንቅላታችን ውስጥ ይገባል። ከዛ እድሜ ልካችንን የለፋንበት ህይወት እንዳልሆነ ይሆናል እና በጣም ያሳዝናል። ግራ ይገባል። አንዳንዴ ብዙ ዋጋ ከፍለን ብዙ መስዋዕት ከፍለን የተሻለ ነገር ላይ ስንደርስ ደግሞ የሆነ መንፈስ ይመጣና በቃ ያን ሁሉ ገደል ይሰደውና የማይሆን ቦታ ላይ እንገኛለንና በጣም አሳዝናኝ የእውነት ከልቤ ነው። በጣም ብዙ ጊዜ እንደዚህ አይነት ነገር እንሰማለን። በርግጥ ግን አንዳንዴ በቃ ተለመደ። በተለይ አሁን የስደት እህቶቻችን እኛ ስደት ላይ ያለን ሰዎች በቃ ተለመደ። ሞተች፣ እንደዚህ ያረጓት፣ እንዲሆነ ሄደች፣ መጣች፣ በቃ ተለመደ። እዛ አገር ቤት ስንገባ የሆነ ነገር ሲያናደደን ስንናደድ አብዳ መጣች፣ እዛ ሄደ ሰው ጭንቅላቱ የተነካ ነው ይባላል። ከዛ ደግሞ ህይወት አልሞላ ሲለን ብዙ ጎደሎ ሲኖርብን ወደዚህ ስንመጣ ደግሞ እዛ የቀመሰ ሰው እኮ እዚህ አይቀመጥም ይሉናል። እና ብቻ እዚህም ስደተኛ ወይም ሸቃላ ነው ስማችን። እና ብቻ ብዙ ሰው ያው ብዙ የማዳም ቅመሞች እንደዛ እንላለን ምናምን ብዙ ይወራል ምናምን፣ ግን አለ አይደለ ወይም እንደዚህ ከሰው በታች ሆነን ሰርተን ብዙ ነገር ችለን ብዙ ተራራ ወጥተን ልክ ሀገራችን ስንገባ ከሰው በላይ ብንኖር ምንም አይቆጭም። የሚያናደው በቃ ብዙ ጊዜ ከሰው በታች የምንኖረው ኑሮ ነው። እዛ ገብተን ራሱ እንዲሁ ዋጋ ከፍለን እዚህ ማለት ነው። እና ምን ልላችሁ ነው? ለምንድን ነው አንዳንዴ ወደ ኋላ ያሳለፍነውን ማሰብ አለብን። ይሄን ሁሉ መንገድ ይሄን ሁሉ ነገር አልፌ መጥቼ እዚህ ላይ ስደርስ በትንሽ ነገር ወይም ትልቅም ትንሽም ሊሆን ይችላል፣ ብቻ በዚህ ነገር ራሴን ላጠፋ ወይም የከፈልኩትን ዋጋ ማጣት የለብኝም ምናምን ቢለው ማሰብ አለብንና ወደ ኋላ ዘወር ብለን ያልፋል። እዚህ ምድር ላይ ምንም ነገር የእውነት ህይወት ምን አስተምራሻለች ሰው ብሎ ቢጠይቀኝ ያስተማረችኝ ያልፋል ማለት ነውና ሁሉም ነገር እዚህ ምድር ላይ ያልፋል። ሁሉም ነገር በቃ ራስን ከማጥፋት እኮ በቃ መጥፋት ይሻላል። የእውነት መጥፋት። ለምን አንጠፋም? ወታ ብትጠፋ ወይ የተሻለ ነገር ይገጥማታል፣ ወይም በቃ ቢያንስ ህይወቷን ላታጣ ትችል ነበረ። ህይወቷን ከማጥፋት ይልቅ
4 አመት ነው የቆየችው ጆርዳን ውስጥ 4 አመት ቆይታ ከዛ ብዙ ጊዜ መደፈር ደርሶብኛል ምናምን የሚል ነገር ጽፋ ነው ደብዳቤ ያለፈችው። 4 አመት ሙሉ ብዙ ነገር ችላ 4 አመት ቀልድ አይደለም። ምንም ነገር ሳይታለፍ አይደለም 4 አመት የሚሞላው። በጣም ብዙ ነገር አልፋ ነው እዚህ የደረሰችው እና ይሄን ሁሉ ነገር አሳልፋ ግን በስተመጨረሻ እንደው በቃ ቀላል አይደለም ህይወት ማጥፋት። እንደዚህ በቀላሉ ህይወቷን ልታጠፋ የደረሳት ነገር መፍረድም አይቻልም፣ ለምንም ማለትም አይቻልም። ምን እንዳጋጠማት ምን ላይ እንዳለች ማንም የሚያውቀው ነገር የለም እና ብቻ ያሳዝናል። እህቶቻችን እባካችሁ ብዙ ዋጋ ከፍለን እዚህ ደርሰን በቃ ቢያንስ ራሳችንን ለማጥፋት በቃ እንደማንም እንኖራለን እኮ ሀገራችንም ገብተን ጠፍተንም ቢሆን እንደማንም እንኖራለን። ስለዚህ እባካችሁ እህቶቻችን ነው የምለው፣ እባካችሁ ራሳችሁን ለማጥፋት እንትን አትበሉ።